ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የነጃቲ ተከታታዮች በሙሉ ሰላምና ፍቅር ይስጣችሁ፣ አገራችንን ሰላም ያድርግልን። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። አዲስ ቪዲዮም እንግዲህ እንደምታዩት ይጠቅማችኋል፣ ለእናንተ ትወዱታላችሁ ብዬ ነው። ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ አድርጉኝ። እንዳትረሷት፣ ደወሏን ቀጭ አድርጓት እሺ። ምክንያቱም እመለቀው ነገር ቪዲዮ ቶሎ ቶሎ እንዲደርሳችሁ ማለት ነው፣ ለማስታወስ ያህል እና ዛሬ ይዤላችሁ የመጣሁት ነገር ቢኖር ለእናንተ ይጠቅማችኋል ብዬ ስላሰብኩኝ እስኪ እንደ ምክር ቢጤ ነው። ምክር አንዳንድ ጊዜ ምክር ያስፈልግ የለም ከትላልቅ ሰው ምክር ያስፈልጋል። ስለዚህ ያንን ምክር እንድትጠቀሙበት ነው። ጠቃሚ ምክሮች ለማንኛውም ሰው ቢሆን ያስፈልጋል። ምክር ትልቅ ሰውም ሆነ ትንሽ ሰው እኛን አክብሮ እስከ መከረን ድረስ አወቅነውም አላወቅነውም ግዴታ መቀበል ያስፈልገናል። ህይወታችን ስኬታማ ሊሆን የሚችለው እኛ ስለሰራንና ስላገኘን ብቻ አይደለም። ምክንያቱም በጠቃሚ ምክሮችን ስንጓዝ ነው ለውጥ ልናመጣ የምንችለው። ይህንን ደግሞ አብዛኛውን ሰዎች የመሰከሩለት ነው። ምክር ይጠቅማል እንጂ አይጎዳም። አንዳንድ የሰው ልጆች ባህሪ ብዙ ነገር ያስተምረናል። አብዛኛውን ጊዜ ምን አለ መሰላችሁ፣ እኛ ሴቶችም ሆነ ወንድ በተፈጥሯችን ራሳችን አእምሯችን በሚያዘው ነገር እንጂ አብዛኛውን ነገር ከህግና ደንቡን ብዙዎቻችን አንከተልም፣ የትም ቦታ ብንሆን ማለት ነው። እና ይህን ነገር በጣም ለእናንተ ከጠቃሚ ብዬ ካልኳችሁ ውስጥ የተወሰኑትን አንድ አምስት እነግራችኋለሁ። አንደኛ፣ ሰው ፊት ጓደኛን አለማዋረድ። ጓደኛ በነገራችን ላይ ራስህ ማለት ነው። ጓደኛ ማለት ቀኝ እጅ ማለት ነው። ጓደኛ ማለት መስተዋት ማለት ነው። ጓደኛ ማለት ዝም ብለህ ያገኘኸውን ወሬ ወይም ምስጢር ብለህ ብቻ የምታወራው አይደለም። ጓደኛ ክብር አለው። ጓደኛ እንደ ራስህ ማየት ያስፈልጋል። ስለዚህ ጓደኛ እንኳን መጥፎ ነገር ቢናገር ወይም አንተን ቢያስቀይምህ ወይም ቢያስቀይምሽ ሰው ፊት አትናገሩ፣ አታዋርዱ። ይሄ የዲስፕሊን አንደኛው የጠቃሚ ምክር ምልክት ነው። የትም ቢሆን የሰው ልጆች መጋጨት፣ መጣላት፣ እንዲሁም ምስጢር ማውጣት፣ እንዲሁም መሰዳደብ ሁሉ ሊኖር ይችላል። ግን ብዙ ጊዜ ጓደኛና ጓደኛሞች ይሰዳደባሉ፣ እንዲሁም ሰው ፊት ይዋረዳሉ፣ ሰው ፊት ደግሞ ግጭት ያደርጋሉ። ስለዚህ አንደኛው ዲስፕሊንን ለመጠበቅ ጓደኛህን ወይም ጓደኛሽን ሰው ፊት አታዋርጅ። ሁለተኛው ወሬ አታብዛ። ጠቃሚ ምክር ማለት እንግዲህ ብዙ ጊዜ ሰዎች የቀረቧቸው ይመስል የሚያገባቸውንም የማያገባቸውን ተበድረው ሁሉ ያወራሉ። ያንን ሰው ለመቅረብ ወይም ያንን ሰው ለማየት ወይም ያንን ሰው ለማስደሰት ብለው ወሬ የሚያበዛ ሰው አብዛኛውን ጊዜ አይታችሁት እንደሆነ ውሸታም ነው። ከመቶ
10% ሙምኪን እውነት ይዞ ሊያወራ ይችላል። ሁለተኛ ወሬ ባወራችሁ ቁጥር እራሳችሁን እየተናቃችሁ ክብራችሁን ዝቅ እያደረጋችሁ ማንነታችሁን እያዋረዳችሁ ቦታና ክብራችሁን እያጣችሁ ትሄዳላችሁ። ስለዚህ ማንም ቢሆን ማንም የትም ቦታ ቢሆን እናንተ ብዙ ወሬ አለማውራት፣ ከማውራት ይልቅስ ማዳመጥን ልመዱ። ማዳመጥ በጣም ዲሲፕሊን የተሞላበት ረጋ ብለህ ሁሉን ነገር ከመለፍለፍ ይልቅስ ከመናገር ይልቅስ ማዳመጥ ልመዱ ወይም ልመጂ። ሶስተኛ ረጋ ቀዝቀዝ ሶብር በእርጋታ መራመድን ልመድ። በእርጋታ ማዳመጥን ልመድ። በእርጋታ መኖርን ልመድ። በእርጋታ አእምሮህን ማዘዝ ልመድ ወይም ልመጂ። ረጋ ያለ ወተት ቅቤ ይወጣዋል ይባላል። ስለዚህ ተረጋግቶ መሄድ፣ ተረጋግቶ መኖር፣ ተረጋግቶ ማሰብ ጥሩ ነው። ለህይወታችሁ ዋስትና አለው፣ ክብርም አለው፣ ጠቀሜታም አለው፣ አድናቆትም አለው። ምን የሌለ ነገር አለ? በእናትህ ረጋ በሉ። አራተኛውና ለነገሮች ምላሽ ለመስጠት አትቸኩሉ። እኛ ምንድን ነው በተለይ ሴቶች አንድ ነገር ሲናገሩ 10 እጥፍ አድርገን ነው የምንመልሰው። ያው ሰው ተናዶ የሆነ ውሳኔ ሊወስን ይችላል። ሴቷም ብትሆን የሆነ ነገር በቃ ታንጻለች ወይንም ኃይለኛ ትሆናለች ወይም ቤቷን ታፈርሳለች። በዚህ ምክንያት ነገሮችን ምላሽ ቶሎ መስጠት በህይወታችሁ ብዙ ጊዜ ጸጸት ያመጣል። የዛን ጊዜ እናንተ ኢሞሽናል ሆናችሁ በምትመልሱበት ሰዓት አብዛኛውን በገንዘባችሁ ሊጠፋ ይችላል። ያልሆነ ውሳኔ ወስናችሁ ትዳራችሁ ሊበላሽ ይችላል። ያልሆነ ነገር ወስናችሁ ገንዘባችሁን ልታጡ ትችላላችሁ። እና እባካችሁ ለነገሮች ሁሉ አትቸኩሉ። በተለይ ወንዶችም ሴቶችን ለመፍታት በጣም ትቸኩላላችሁ። ሴቶች ደግሞ ወንዶችን ለማስቀየም ወንዶችን ምላሽ ለመመለስ በጣም ምላሳችሁ ረዥም ነው። ስለዚህ አንድ ሲናገሩት 30 ከምትመልሽ ተረጋግተሽ አስበሽ መልሽ። አምስተኛ ቁጭ ብለህ ወይም ብለሽ ሰውን ሰላም አትበሉ። እውነቴን ነው። ይህ ባህላችን ነው፣ ወጋችን ነው። ቁጭ ብላችሁ ሰውን መሳም፣ ሰውን ሰላም ማለት ለእግዚአብሔር ወይም ለአላህ ሰላምታ ክብር አለመኖር ራስንም ያስንቃል። ይሄ እንደ ምክር በጣም የምመክረው። እስቲ እዩዋቸው። የሆነ ቤት ሄዳችሁ የመዳም ቅመሞች ብዙ ጊዜ ሰዎች ጋር ስትገናኙ የኢትዮጵያውን ተውትና አብዛኛውን ሰው ሰፍ ብሎ ነው አንገታችሁ ስር የሚጠመጠመው። ቁጭ ብላችሁ ሰላም ለምትሉት ወይም ሰላምታ የምታበዙ ሰዎች እናንተ ጥሩ አይደለም። ለሰው ክብር፣ ለሰው ሪስፔክት መኖር አለባችሁ። የትም ቦታ ብትሄዱ እናንተ ሰውን ሰላም ስትሉ ቁማችሁ መሆን አለበት። ይህ ምክንያቱም ከምክሩም ውጭ ባህላችን መጥፋት የለበትም። ኢትዮጵያዊ ባህል ሰውን ማስተናገድ፣ ሰውን ሰላምታ ማብዛት፣ ሰውን አቅፎ መሳም፣ ሰውን በሞቴ ማለት ስለለመደበት ይሄ ባህላችን
መጥፋት የለበትም እና ቁጭ ብላችሁ ሰላም አትበሉ። ስድስተኛውና መጨረሻው ወሳኙ የሆነው ስሜትህን አታሳይ። አብዛኛውን ስትከፋም፣ ስትደሰትም፣ ስትቆጭም፣ ስትናደድም ስሜታችሁን ደብቁት። ለሌላው ሰው አታጋቡት። የሌላውን ስሜት ደስተኛ የሆነውን ያንተ ተቆጥተሽ ወይም ተኮፋትረሽ ከሆነ የሌላውን ስሜት ይረብሻል፣ የሌላውን ደስታ ይነጥቃል፣ የሌላውን ምቾት ኮምፎርት ያሳጣል። ስሜታችሁን ስትደሰቱም በልክ አድርጉት፣ ስትከፉም ስሜታችሁን ማወቅ የለባቸውም ሰዎች። ይሄ ላንተ ወይም ላንቺ ጥሩ ምክር ነው። አብዛኛውን ስሜታቸው የሚታወቅባቸው ሰዎች ለብዙ አደጋ ነገር ተጋልጠዋል። ምክንያቱም አዝነሽ፣ ተከፍተሽ፣ አልቅሰሽ፣ አሞሽ የሆነን ሴት ስናይ መሆንሽ ነው ብለን ማወጣጣታችን አይቀርም። አሞሽ ነበር ወይ? ምንሽን አመመሽ? ምክንያቱም የታመምሽበት ስሜትሽ ላይ ስላለ፣ ተከፍተሽም ከሆነ ስሜትሽ ላይ ስለምንነበብ ስሜታችሁን ላለማውጣት መሞከር አለባችሁ። ይሄ ነው እንግዲህ ዛሬ ይዤላችሁ የመጣሁት። ጠቃሚ ምክሮች ናቸው። ትወዱታላችሁ፣ ትማሩበታላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።